ሰላም ጤና ይስጥልን ተመልካቾቻችን፣ ክቡር ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና ዛሬ በጎንደር ከተማ ብርቱ ውጊያ እየተደረገ ነው። ይህ መረጃ እስከ ተጠናቀረበት ጊዜ ድረስ የፋኖ ኃይሎች ከተማዋን በከፊል መቆጣጠራቸውን ለማረጋገጥ ተችሏል። ከጎንደር ዙሪያ ከማዕከላዊ ጎንደር የተሰባሰቡ የፋኖ ኃይሎች የአገዛዙ ሰራዊት የከፈተውን ጥቃት በመመከት በቀጥታ ወደ ጎንደር ከተማ የዘለቁ ሲሆን ለበርካታ ሰዓታት ውጊያ መደረጉ ታውቋል። የአገዛዙ ሰራዊት ከመሃል ከተማ ወደ ጎንደር መውጫ በር የሸሸ መሆኑንም ያገኘነው መረጃ ያመለክታል። ኮማንደር አረጋም የጎንደር ወታደራዊ እዝ አማካሪ ውጊያው እንደቀጠለ ነው፣ ጎንደር ከተማን ይዞ መቆየት ይሆን ወይስ የተለየ ስትራቴጂ በሂደት የምናየው ይሆናል ሲሉ ለአንከር ሚዲያ ገልጸዋል። ስቱዲዮ እስከ ገባንበት ጊዜ ድረስ የጎንደሩ ውጊያ እንደቀጠለ ነው። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ ላይ መሆኑም ተመልክቷል። የአማራ ፋኖ በወሎ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነጻ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። ፋኖን ያዳክማል ያለውን የተለያዩ ስልቶችን እየተጠቀመ ያለው የአብይ አህመድ አገዛዝ ከአማራ ክልል የተለያዩ አካባቢዎች ከአንድ ሺህ በላይ ወጣቶችን በደህንነትና ስለላ ሊያሰማራቸው ልዩ ስልጠና እየሰጣቸው እንደሆነ ተገለጸ። ስልጠናው ለአንድ ወር የሚቆይ በፋኖ ኃይሎች መሃል ሰርገው በመግባት መረጃዎችን የሚሰበስቡ፣ መዋቅሩን የሚያፈራርሱ፣ ልዩ ተልዕኮው ወስደው የሚንቀሳቀሱ፣ ለወታደራዊ ደህንነት መስሪያ ቤቱ የፋኖዎችን ዱካ እየተከታተሉ መረጃዎችን በማቀበል ለድሮን ጥቃት የሚያመቻቹ እንደሚሆኑ ነው የአንከር የመረጃ ምንጮች የገለጹት። የአማራ ተወላጅ እንዲሆኑ የተፈለገውም በፋኖ አመራሮች ዘንድ በጥርጣሬ አይን እንዳይታዩና እምነት እንዲጣልባቸው ታስቦ እንደሆነ የጠቀሱት የአንከር ሚዲያ ምንጮች ከፍተኛ ክፍያና ጥቅማጥቅም ቃል እንደተገባላቸውም ታውቋል። ስልጠናው በጅጅጋ ከተማ እየተካሄደ ከመሆኑ ከመገለጹ ውጪ በትክክል በየትኛው ተቋም እየተሰጠ እንዳለ ለማረጋገጥ አልተቻለም። ከየትኛውም አካል ጋር ግንኙነት እንዳይኖራቸው ተደርገው እየሰለጠኑ የሚገኙት የአማራ ብሔር ተወላጆች ስልጠናውን ከጨረሱ በኋላ ዋና ዋና የፋኖ እንቅስቃሴዎች ወደሚደረጉባቸው አካባቢዎች እንደሚሰማሩም ከደረሰን መረጃ ለማወቅ ተችሏል። መረጃውን ያደረሱን ምንጮች የፋኖ አደረጃጀቶች ይህን የአብይ አህመድ ሴራ በመረዳት ከወዲሁ አስፈላጊውን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል። በተለያዩ የአማራ ክልል አካባቢዎች የአብይ አህመድ ወታደሮች በብዛት እየከዱ መሆናቸው ተገለጸ። 2000 በላይ የአብይ አህመድ ሰራዊት አባላት ከምድባቸው ተለይተው ጠፍተዋል። አብዛኞቹ ከፋኖ ጋር ተቀላቅለዋል። የአገዛዙ ኮማንዶ አባላት መደበኛ ተዋጊዎች ባገኙት ቀዳዳ እየሾለኩ እጃቸውን እየሰጡ መሆናቸውን ነው አንከር ሚዲያ ከተለያዩ አካባቢዎች ከደረሱት መረጃዎች ለማወቅ የቻለው። ሰራዊቱ በሞራል ተዳክመዋል። ምግብ የማይቀርብለት በመሆኑም ከፍተኛ አካላዊ መጎሳቆል እንደሚታይበትም ከፋኖ አመራሮች የተገኘው መረጃ ያስረዳል። የዘውትር ተባባሪያችን በዚህ ዙሪያ አጭር ሪፖርት ልኮልናል። በተለያዩ የአማራ ክልል ከተሞች የመከላከያ ሰራዊት ላይ ካምፕ ሰርቶ በተቀመጠባቸው አካባቢዎች ከተሞች ላይ በሚንቀሳቀሱበት ጊዜ አካባቢው ማህበረሰብ ጋር እየተገናኙ የሚያጠፉ ወጣቶችን ተገናኙ በርካታ ሰራዊት ወደ ፋኖ እየገባ ይገኛል። በዚህ ሳምንት የተለየ ነው። ከዚህ በፊትም በውጊያ በተናጠል ምናምን እየጠፉ መሳሪያቸውንም ይዘውም ሳይዙም እየጠፉ የነበሩ የመከላከያ ሰራዊት አባላት አሉ። አሁን ግን በቡድን በጋንታ ተደራጅተው
የከተማው ወጣቶች የሚያጠፉ ወጣቶች ጋር በመገናኘት የጠፉ ስለተቸገሩና በየጠፈራ ካምፕ በተቀመጡበት ላይ የከሳ የመነመነ የመጣ ሰራዊት በመሆኑ ከከተሞች በመሸሸት አዳዲስ ካምፖችን እየመሰረቱ ተቀመጡ ነው። ለዚህም እንደ ዋነኛ ምሳሌ ሊሆን የሚችለው በተለይ በትናንትናው ዕለት ቲሊሊና አዲስ ቅዳም የሚባሉ ሁለት ከተሞች አሉ። በአማራ ክልል በአገዋዊ ዞን የሚገኙ ትልልቅ ከተሞች ናቸው። ምናልባትም ከኮሶበር ከተማ በቅርብ ርቀት የሚገኙ ሁለት ከተሞች ናቸው። በእነዚህ ከተሞች ላይ ለበርካታ ጊዜ የመከላከያ ሰራዊት አንዴ ይዘዋል፣ አንዴ ፋኖ ይዘዋል፣ አንዴ መከላከያ ይዘዋል፣ እየተፈራረቁ ይዘውት ነበረ። አሁን ግን እየጠፋ ስለተቸገረባቸው ለቀው ተሰባስበው አንድ ቦታ ላይ ከተሞችን ለቀው ሂደዋል። ወዲያውኑ ፋኖ ከተማዋን ተቆጣጥሯል። እንደዚህ በምሳሌነት በትሊሊና በአዲስ ቅዳም ላይ ታል የሰጠሁ እንጂ በተለይ በዛ አካባቢ ላይ ግንጃ ቤት ማርያም፣ ከሳ ምንማንም የሚባሉ ከተሞችን ሙሉ በሙሉ የመከላከያ ሰራዊት ለቆ አሁን ፋኖች እየገቡ ይገኛሉ በዚህ ሰዓት። ሌላው እንግዲህ በደብረ ማርቆስ ከተማ በትናንትናው ዕለት የመምህራን ኮሌጅ የሚባል ቦታ አለ። ይህ መምህራን ኮሌጅ የመከላከያ ሰራዊት አባላት ግቢ ውስጥ ካምፕ ሰርተው ተቀምጠው ነበረ። ነገር ግን የመከላከያ ሰራዊቱን አባላት በጣም በጣት የሚቆጠሩ የፋኖ ኃይሎች ውስጥ ሰርገው በመግባት የማደናገሪያ ተኩስ በመክፈት እርስ በርሳቸው እንዲጋደሉ አድርገዋቸዋል። እነዚህ የመከላከያ ሰራዊት አባላት ውስጥ አዋቂ ምንጮች በዝርዝር እስካሁን ድረስ ሪፖርት ባያቀርቡልኝም ነገር ግን በቁጥር በርካታ ሰራዊት እንደተገደለ፣ ነገር ግን በጣት የሚቆጠሩ የፋኖ ኃይሎች በካምፕ ውስጥ ገቡ፣ ምንም ጉዳት ሳይደርስባቸው ወጥተዋል። በማደናገሪያ ተኩስ ከፍተኛ ጉዳት ደርሶባቸዋል፣ ደንግጠዋል፣ ተረብሸዋል የመከላከያ ሰራዊት አባላት። ሌላው በደብረታቦር ከተማ አቅራቢያ ማህደረ ማርያም ተብሎ የሚጠቀሳለ። እንግዲህ በደቡብ ጎንደር አካባቢ በርካታ ወረዳዎች በፋኖ ቁጥጥር ውስጥ ነው የሚገኙ። ከደብረታቦር እና ከክምር ድንጋይ እና ከወረታ ውጪ አብዛኛዎቹ ከተሞች በፋኖ ኃይሎች ተይዘው ነው የሚገኙ። ነገር ግን እነዚህን ከተሞች መቆጣጠር ባለመቻሉ በደብረታቦር ከተማ ላይ በትናንትናው ዕለት የፋኖ ኃይሎች ጠግተው አድረው ሊነጋጋ ሲሉ ውጊያ ከፍተውበታል። ከፍተኛ ጉዳት ደርሶበታል። የሞቱና የቆሰለውን አሁን መጥቀስ አይቻልም። ውጊያው በእርግጥ ቆሟልኝ፣ ነገር ግን ከፍተኛ ጉዳት ነው የደረሰበት። ደብረታቦር ከተማ ጥግ ላይ ማለት ነው። በከተማ አስተዳደሩ ስር የሚገኝ ከተማ ነው። በአጠቃላይ ለምንድን ነው የመከላከያ ሰራዊት አባላቱ ለምንድን ነው የሚጠፉት? እየከዱ የሚሄዱት ስለምንድን ነው? ፍቅራቸውን ይዘውም ሳይዙም እየሄዱ ያሉት ምክንያቱ ምንድን ነው ብለን መጠየቅ ያለብን ይመስለኛል። በተለያየ የመከላከያ ካምፕ ሰርቶ በተቀመጠባቸው አካባቢዎች የሰራዊት በደል እየደረሰበት ነው። በተለይ በአመራሩ ዘንድ ምንም ከደረቅ ኮቸሮ በስተቀር 6 ወርና 5 ወር ምንም አይነት እርጥብ ምግብ ያልበሉ የመከላከያ ሰራዊት አባላት ወደ ከተሞች ሲገቡ በፍተሻ ሰበብ የከተማ ነዋሪዎችን ወደ የቤት ይገቡና ሞሰብ ሲያዩ አይናቸው እያሰቀለለ እባካችሁ እርጥብ ምግብ ስጡን፣ ወጥና እንጀራ ከበላን 5 ወር 4 ወር ሆኖናል እያሉ ምግብ እንጀራ ህብረተሰቡን እየለመኑ እየተመገቡ ነው የሚገኙት። ከፍተኛ በደል ደርሶባቸዋል። በጣም ከስተዋል፣ ተጎሳቅለዋል። ልብሳቸው በላያቸው ላይ አልቋል። አንዳንዶችም እንደምንሰማው ከሆነ በብብታቸውና በጫማቸው በካልሲያቸው ውስጥ ተባይና ቅማል የወረራቸው የመከላከያ ሰራዊት አባላት ናቸው። በተለይ በጎጃም አካባቢ በአብዛኛው ወረዳዎች ሰራዊቱ ተጎሳቅሎ ነው የሚገኘው። ትጠፋላችሁ እያሉ ይቀጧቸዋል። በውጊያ ላይ ሆን ብላችሁ ሽሽት አድርጋቸዋል ብለው ጉድጓድ ያስቆፍሯቸዋል፣ ይደበድቧቸዋል። ገላቸውን እንዳይታጠቡ ሰውነታቸውን ልብሳቸው እንዳይቀይሩ ያደርጓቸዋል። በአጠቃላይ ከፍተኛ በደል ነው የደረሰባቸው። እያንዳንዱ የመከላከያ ሰራዊት አባላት ባንክ ቡክ አለው፣ በአካውንታቸው ነው የሚገባላቸው። ነገር ግን የመከላከያ አመራሮቹ የእያንዳንዱ ሰራዊት ቡክ ጠርንፎ በመያዝ ገንዘብ እንዳያወጡ በማድረግ እንዳይጠፉ ለማድረግ መከላከል እያደረጉ ነው። ነገር ግን ከህብረተሰቡ ጋር በመገናኘት ይሄንን ነገር ሰብረው እየወጡ በርካታ ሰራዊት እያመለጠ ነው የሚገኘው። በአጠቃላይ በአማራ ክልል ሰራዊቱ ፈርሷል ማለት ይቻላል።